እናቴ ትሙት አልደበረኝም። እናቴ ትሙት አልደበረኝም። እናቴ ትሙት አልደበረኝም። 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 ማን ይችላል በለው ይችላል። ማን ይችላል በለው ይችላል። ማን ይችላል በለው ይችላል። ማን ይችላል በለው በለው። ኢምሬት ላይ ሽንፈት ሞቴ ነው ብለሽ ማንችዬ ሲመጣ በቁምሽ ሸናሽ። ኩኛ በኢየሱስ ስም እንደማንም ልክስክስ ጎል አይደለም እናገባው። ይኸውልህ 6 ዓመት የተገነባ ቲም ማለት ነው። 10 ቀን ባልሞላው ቲም ዱቄት ምን ትላለህ? ምን ትላለህ? አንዴ እንኳን አራርቴታ ዋንጫ ልትበላ አይደል? ኧረ ስለመድኃኒዓለም በቃ ልክ አይደለም አይደለ? ዙቢ አይወጣም እሱ የእግዚአብሔር ቃል አይሻርም። ኧረ ወይኔ መቃጠል የሌለብን 3 ጎል ካሸነፈን ኧረ አፈር ብላ። አሁን ዶላ ያሰራብን እዛው ሄደ ሲቲ ቤት ሄደ መተትህን አስለቅቅ። እሺ አክብራችሁን ለመጣችሁና በነበረው ችግር ደግሞ ተናዳችሁ ሄዳችሁ በሙሉ በጣም ይቅርታ እንጠይቃለን። ከዛ በኋላ ማስተካከለን ደግሞ አብራችሁን ላያችሁ በሙሉ በጣም እናመሰግናለን። ለቀጣይ አስተካከለን በሰፊው እንገናኛለን። አርቲስታ ኩኛ ተሰላለ በሰማም በወልደ በሰማም ተሰላለ ግባ እናውጣው ወያለው ይግባ ይሄን ነበለው። ለንደን ኤምሬትስ መድፍ ተኳሽ ሞቶ አርሴን ሰይጣን መታው አንድ አጥማቂ ጠፍቶ ይላል። እንግዲህ ዋው የሚገርም ግጥም። እሺ አሁን ሰው እንዳለ ወጥቷል። መጮህ ቀነሰ፣ ጩኸቱ ቀንሷል። ትንሽ የሚጨፍሩ ሰዎች ብቻ ነው ያሉት። ይኸውላችሁ የዛሬ ሽንፈት በጣም ያቃጥላል። አመቱን ሙሉ በሜዳችን አልተሸነፍንም። 3 ጎል ከገባብን 3 አመታችን እና ይሄንን ሬኮርድ በማን እጅ እናጠዋለን? በማንቸስተር ዩናይትድ በዋና ጠላታችን። ይሄ እኮ ያቃጥላል። ይሄ እኮ ያቃጥላል። ደግሞ ከቦክስ ውጪ ምንድነው የምናስመታው? አሁን እኛ ላይ ብቻ ማለቃቀስ አያስፈልግም። አላህ ኩኛ መቼ ነው ይመታል እኮ ግልጽ ነው። ሴጋ ብቻ ነው የሚመታው፣ በደንብ ነው የሚመታው። ገባ አይደለ? ዶርጉ አገባም። ራያ ላይ እኮ ምንም ነገር ጥፋት እኮ ልትል አትችልም። ጥፋቱ ተጫዋቾቻችን ሞተው ነበረ። ለምን የሞቱት? አርቴታ ሮቴት ስለማያደርግ። አሁን ኢንተር አስፈልገው ነበር። ያው ባየር ሙኒክን ማሸነፈህ በቸልሲ አዋረድከን። ኢንተርን አሸነፈህ በማን ዩናይትድ። ይሄኛውማ ያማል ማን ሴት ፒስ አገባን፣ ኮርና አገባን፣ ኦፕን ፕሌይ የት አለ? የትኛው ካፕቴን ነው በየጨዋታው የሚቀየረው? ካፕቴን እኮ አይቀየርም። ካፕቴን 90 ደቂቃ ነው የሚጫወተው። አቃጠልከኝ አቦ። የወያላን ማሊያ ለብሳለሁ ያልኩትን እንደውም አልለብስም ትቼዋለሁ። እናስለብሰዋለን። ኧረ ጭራሽ እኛ ስለምናሸንፍ ኃያሉ ቲም ማንቸስተር ዩናይትድ ስለሚያሸንፍ እኔ የወያላ ማሊያ አልለብስም። አሁን የት ነህ? እኛ አበበ ቢቂላ ስታዲየም ወረዳ 5 አዳራሽ ውስጥ በዚህ ግዙፍ ስክሪን ማንቸስተር ከአርሰናል ልናሳይህ ዝግጅታችንን ጨርሰናል አይደል? እንዴ ከች በሉ እየጠበቃችሁ ነው። መብራት ጠፋ የለም በጀነሬተር የጨዋታ ያመልጠንም ቁጭ ብለን እናያለን። እኛ ጋር ሁሉም ነገር ስታንድ ባይ ነው። በራሰር ይመቻችሁ። ማንቸስተር ይቅደም። ዋሊያ 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 ጊታይ ሲንደፉ ወኔታተፉ
3 ጎል ከገባብን 3 ዓመት የሆነው ቲም ይዘን በትርፌ 3 ጎል ይግባብን በትርፌ ወይኔ 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 ኮምበሬ ተነስቼ ማለት ነው። ኮምበሬ ተነስቼ ማንቼ ብራንድ ነው ማንቼ ችሎ እንደ ዛሬ ማለት እንዴ አስደስታ እኔ እንደ ዛሬ ውለታ እኔ ባልበላ ራሱ አስደሰታችኝ። በስማ ምንድነው ይሄ? እንደዚህ አይነት ነገር እኮ ነው የምንፈልገው። ድምጼ ራሱ ተዘጋ። ገብቷል እንዴ? እንደዚህ ይቻላል እንዴ? እኛን እንደ ሰራሻቸው። ወይኔ እኔ እኮ ፈርስት ሃፍ እኔ ካሪክ ምንድነው እያደረገ የነበረው ስል ነበር። ሰከንድ ሃፍ የማየው ነገር ፈጠረ። ምንም አይነት ሰበብ የለም። ማንቼ ይችላል። ብራንድ ነው። ገብቷል አይደል? እዚህ ጋር ዶርጉ ግን ረብስማ በጣም ብልግናውን ቀጥሏል። እንዴት ነው ከዛ ጋር እንደዚህ አይነት ነገር የምትሰራው? እኔ ቆሜ ቀረው እኮ ደርቄ እንደቀረው ጨዋታው አለቀ። ኮኛ ደግሞ ደገመው ከቀይሮ ገብቶ ምን እኔ አርቴታ በአንድ 4 ጨዋታ ሲያስገባ በቃ ይሄን ሰው ሊጨርስ ነው ብዬ አሰብኩኝ። ምንም እዚህ ማንቺ ጋር እንደዚህ ነገር ጭራሽ አራምቦ ነው የተጫወታችሁት። እንደዚህ ተርከሰከሰ ኳስ ነው የገባው የነበረው። በቃ ይችላል ማንቺ ገብቷላ። በሜዳው አርሰናልን በሜዳው ነው ያሸነፈው። ማንም እስካሁን ያላሸነፈው ማለት ነው። ማንቼ ይችላል። በሜዳ በማንቸስተር ዩናይትድ ኧረ ማንቼ በዘንድሮ ዋንጫ ካልበላ 100 ዓመት ክለብ ሳይፈርስ ቢቀጥል እድሜ ልክን ዋንጫ በላል። እድሜ ልክን ምን አይነት በጠጥ የሆነ አሰልጣኝ ነው? ምን አይነት ሽንታም ቅዘና ጎላ ገብተህ ትከላከላለህ? በሜዳ ለጣባሽ አስገብቶ የሚያናድድ ውጤት። የእውነት መቆጨት አለባችሁ። ምንም ማጽናናት አያስፈልግም። መረገጥ ነው ያለበት አርሰናል ዛሬ መረገጥ ነው ያለበት። ማንቼ ይለያል። ምን አይነት ጎል ነው ኩኛ? እረ ዶርጉ ዛሬ ይለያል። ይለያል። እድሜ ልክን ዋንጫ በላል። ይሄን አመት አሳልፈህ ከሰጠህ እድሜ ልክን ነግሬሃለሁ። ይቻላል። ሲጀመር ማንቼ ብራንድ ነው ብለሻል። አምና ሁልሽም የአርሴናል ደጋፊ ወጥተሽ አይደል? ይኸው ብራንድነቱ እኛ ጋር ብቻ ነው እንደሚሰራው። የሞተው ማንቸስተር ዩናይትድ አሸነፋችሁ አይደል እንዴ ስትሉ የነበራችሁት እናንተስ ታዲያ የሞታችሁ ሞት በቃ ሙተት ያላችሁ። ሲጀመር እኔ አርሰናል አገባ ብዬ አልይዞ ይሄንን ጨዋታ እኛ ጋር ማን ይቀጣል? ኩኒያ ዶርጉ እንቡሞ አይደሉ? ይኸው እናንተንም ዛሬ ቅጥታ ታደረጉልኝ። ኩኒያ እንደዛ የማይታሰብ አሲስት አይደል ያደረገው? ዛሬ የማይታሰብ ስክሪመር የሆነ ጎል በቃ ዳንስሽ ራሱ ሲያምር ኩኒያ በእናትሽ። እኔ አርሰናል አገባ አልለውም። ኦንጎል ኤፍሲና ሴት ፒስ ኤፍሲ በቃ። ዶርጉ ከመቼ ጀምሮ ነው እንደዚህ የሚችለው? ቆይ እንዴ ከመቼ ጀምሮ ነው እንደዚህ አይነት ኳስ የምመታው? አንተ ምንድነው ሰሞኑን የሚገርም ፎርም ላይ ነው ያለው ከኛ ጋር ከኒውካስትል ጋር ዛሬ ይቺስ መላጣ እነ ጋብርኤልና ሳሊባ መሀል ፍንፍን ስትል ቀላል ሰው መስላለች። በቃ እምቡሞ ብሩኖ ዲያሎ እምቡሞ ኩኒያ ብሩኖ ምናምን ነው ሰሞኑን ማለት ነው። 4 ነጥብ። አይ ማንቺ ለምን ነጠቅሽኝ? እኔን 3 ነጥብ 1 ነጥብ ነበር ባለፈው ሳምንት ምናምን እኮ በ9 ነጥብ መራቅ የምትችሉት ጌም ነበር። አሁን 8 ነጥብ ነው። 4 ነጥብ አርሰናል ይበላል። ምንድነው አርሰናል? አረ ምንድነው? እሺ ውጤት አይተህ ገባክ። ከአንዴም ሁለቴ እንደዚህ አይነት ትሰራለህ እንዴ? ለአንተ ሲባል ቆይ መጀመሪያ ሲቲ አይጫወት እንዴ? አረ ተቃጠልን አርሰናል እንዴ! እኔ ማለት ነው ምን አይነት ስታርቲንግ ላይን አፕ ነው ሲጀመር አርቴታ ይዘህ የገባው? ምን አቀለው ነው ኖቲንጋምን አቀለው ነው? ምን ይሰራል ማርቲኔሊ? ምን ይሰራል? ትሮዛርድ እንዴት ታስቀምጠዋለህ? እንደዚህ አይነት ፐርፎርማንስ ላይ በአሲስትም በጎልም የቲም ዋንደኛ የሆነን ተጫዋች አስቀምጠህ ጀምረህ ምን ማለት ነው? እንዲሉ ዋንጫ ምን ልጮተው? ሲቲ ጥሎ ውጤት አይተን ገብተን በ9 ማድረግ እየቻለን አረ በጣም ያሳፍራል። የዛሬው በጣም ነው የሚያሳፍር። አፈር ብሉ። ምንድነው? ኦማጋ እግዚአብሔርን ድምጼ ተዘጋ። እኔ ሜሪኖ ሲያገባ ካምባክ የምናደርግ መስሎኝ መጮሂ። ወይኔ ድምጼ ወይኔ የተጣለ ቲም ነው ያለው። እግዚአብሔርን ምን አርሰናል በጣም ነው ማችሁ። ሜዳችሁ ጂንስ ሱሪ አድርገው ነው እንደገቡት የኛ ተጫዋቾች።
ጂንስ ጠባብ ጂንስ ሱሪ አድርገው የገቡ ነው የሚመስሉት። ምንም መጫወት አይችሉ፣ መሮጥ አይችሉ። ሙሉ ለሙሉ እንበለጣለን። አረ ጉዴ! እኔ እኮ በእናንተ ጤኔ ቀውስ እንዴ! በዚህ በተጣለቲ እናቴ ትሙት እንዴ! ዋው! ምንድነው ኦዴጋርድ ምንድነው መሰራው? ሳካ የተባልክ ባለጌ ቦርኮ ሰውዬ ምን አባት ነው መሰራው? ሁለተኛ ክለብ እንዳትጮት፣ 7 ቁጥር ቀሙት። ማን እንዳትለብስ ማንም እንዳይጮት እዚህ ክለብ እንደ መከልከል አለበት። ማን ፕሪሚየር ሊግ እንዳትሰጡን፣ በእናታችሁ እንዳትሰጡን። በእናት ምንድነው ምን ሰራው? የሆነ በቃ እኔ ከአቅሜ በላይ ነው ሆነብኝ። በቃ ለመረጋጋት ሞከርኩ፣ ግን በቃ አልቻልኩኝም። በጣም ቅጥል ብያለሁ። እሺ ምንድነው የምታሳዩኝ ዛሬ ደግሞ? ምንድነው የምታሳዩኝ? ምንድነው? እሺ ምንድነው? የማን ሜዳ ነው? ራያ ምን ሆነ ነው? በእናት ይሞከርባል፣ ይገባባል። ከየት ነው ያመጡ? ምንድነው? ወንፊት እኮ ነው የሆንከው። እሺ ወይኔ መድኃኒዓለም የማን ሜዳ ነው? ሜዳው ምንድነው? ምን ሆናችሁ ነው? እሺ ለምንድን ነው እላይ ስንጠብቃችሁ ታች የምትወርዱት? የሆነ በቃ አቻ ነው የሚወጣው የማይከብደዋል ምናምን የምንለው ቀጥቅጣ ምናምን ታሸንፋለህ። እኛ ስንጠብቀ ግን ታች ትወርዳለህ። ከዛ ዋንጫው በ4 ነጥብ ልቀሃል። ዋንጫ ሲቲ ይመጣል፣ ቪላ ይመጣል። አረ ወይኔ መቃጠል፣ አረ ወይኔ አርሰናል፣ አረ ተቃጠሉ፣ ይድፋችሁ፣ ተደፉ።